አላህን ፍሪ በባልሽ እናት ላይ አንቺ እናት አለሽ ልታገለግያቸው ትፈልጊያለሽ እሱም ሊያገለግላቸው ነው የፈለገው እንደውም ሐቅ አላቸው ከአላህ ሐቅ ቀጥሎ ትልቁ ሐቅ እንደው ባይሆንስ አንቺ ነሽ እንደ ያረግሽው አንቺ ነሽ እንደ ያሳደግሽው አንቺ ነሽ እንደ ያዘልሽው اللهم فري أنت يلجمي أنت تمين سون دي سياو كنت توك شكرتك أمام ينقط من يجاو يقول الشيخ جاءني رجل عند سودني متى الناتون يركم جاءني رجل عند سودني متى الناتون يركم كلكل كنت كرجمانو كذا بتيجكوت مدنو تفاضل منسنا وانجلو منسنا وسيتاتو هالكوت على عملت سحرا مستلي دقم تسرجبات قلت وكيف عرفت هل كنت توك كيف عرفت انها انت توك الصوم هنا قال زوجتي اخبرتني على مستي نغرانيالچ الصوم وهي تنكر ذلك الصوا غن تكدالچ علي معناتم من يغرمال تصدق زوجتك مستن تامناله وتكذب امك እናትን ታስዋሻለህ يقول الشيخ شيخو ይላል فطلبت رؤيه امك እናቱን ለማየት ፈለኩ فجاء بها ابنها الاكبر ትልቁ ልጇ ይዟት መጣ وجمعت بينهم ባንድ ሰበሰብኳቸው وكثر النقاش ጭቅጭቁ ጦፈ وطال الحوار ክርክሩ ሰፋ ونفسي تحدثني ነፍሴ ትነግረኝ ጀመር ማለትም ሸኹ ነፍሴ ትነግረኝ ጀመር ሚስት ይዋሽች እንደሆነ سمعت من الام ከእናቴ ጋር ለቅሶንና መሐላን አደምጣለሁ እውነተኝነቷን የሚያሳብቅ ሚስትም ድርቅ አለች የእናትየው መሐላ እንደማትቀበል መካ ሐረም ሄዳ ካልሆነ በስተቀር እኔም አልኳቸው እሷ ከደረቀች በኋላ ወደ ቤተላህ الحرم ሄዱ ከዛም ትልቁ ልጇን ስልክ ተቀበልኩት ከሁለት ቀናት በኋላም ደወልኩለት ወደ ቤተላህ الحرم ሄደን ነበር እናቴ ራሷ ሄዶ አደረገች እናቴ ራሷ ሄዶ አደረገች ወደ ቤት እንደማትመለስ ይንፈጽማ ከሆነ ወደ አላህም ጮኸች አላህ የልጇንና የሚስቱን ሐቅ እንዲያሳያት እውነት ተበድላ ልጁ ይላል ከዛም ወደ እናቴ መተመለሱ እንቧ ጉንጮቿ ላይ ፈሰሰ ልክ ስንደርስ ጉዳዩ ቤታችን ውስጥ ፍለፊት አገኘን ወንድሜና ሚስቱ በደረሰባቸው ድንገተኛ አደጋ መንገድ ላይ ሞቱ በደረስን ጊዜ وجدنا الخبر امامنا ፊታችን አየነው ان اخي وزوجته ወንድሜና ሚስቱ مات على اثر حادث لهما في الطريق መንገድ ላይ በደረሰባቸው አደጋ ሞቱ اما قال الله الله አላለምነ ولا تحسبن الله غافلا عما يعمل اللهን በዳዮች በሚሰሩት ተግባር ላይ ዝንጉ አድርገህ አታስብ كيف اذا كان المظلوم اما او ابا እንዴት ነው ታዲያ ተበዳዩ እናት ወይም አባት ሲሆን اتق الله يا زوجة الابن اللهን ፍሪ የልጅ ሚስት اتق الله يا زوجة اللهን ፍሪ የልጅ ሚስት اتق الله في ام زوجك اللهን ፍሪ በባልሽ እናት ላይ فانت አንቺ عندك ام እናት አለሽ تريدين ان تبرئها ልታገለግያቸው ትፈልጊያለሽ وهو مطالب ببر እሱም ሊያገለግላቸው ነው የፈለገው بل حقها እንደውም ሐቅ አላቸው ከአላህ ሐቅ ቀጥሎ ትልቁ ሐቅ فلولاها ما كان እንደው ባይሆንስ هل انت التي حملتي አንቺ ነሽ እንደ ያረግሽው هل انت التي ربيتي አንቺ ነሽ እንደ ያሳደግሽው هل انت التي احتضنتي አንቺ ነሽ እንደ ያዘልሽው اتق الله يا زوجة الابن اللهم ፍሪ አንቺ የልጅ ሚስት فانت ستكونين ام في يوم አንቺም አንድ ቀን እናት ትሆኛለሽ هب ان الام اخطأت እሺ እናስብና ተሳስታለች ብለን هل يحق لنا ይፈቀድልናል ግን ግንኙነቷን እንድናበላሽ ደረጃዋን እንድንቀንስ اما امرنا አላህ الله አላዘዘምን በቤተሰቦች መንከባከብ ካፊርም ቢሆኑ وان جاهداك على ان تشرك بما ليس لك به علم